DW ነው። DW ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። የዕለተ እሁድ ነሐሴ 26 ቀን 2011 ዓ.ም ስርጭታችን ተጀምሯል። አብራችሁን ቆዩ። የዕለቱን ስርጭት በማስተናበር ተስፋ ለሞልደየስ፣ ለምሽቱ የዓለም ዜና ደግሞ እሸቴ በቀለ ቦን ከተማ ከሚገኘው የዶይቸ ቬለ ቀጥታ ስርጭት ስቱዲዮ እንገኛለን። ዛሬ እሁድ እንደመሆኑ የስርጭታችንን ሰፋ ያለ ጊዜ የሚወስደው ሳምንታዊው የውይይት መሰናዷችን ነው። የዕለቱ ውይይት በአከራካሪው የኢትዮጵያ የትምህርትና ስልጠና ፍኖተ ካርታ ላይ ትኩረት አድርጓል። በሌላኛው ሳምንታዊ መሰናዷችን መዝናኛ ደግሞ ኮሜዲያን እሸቱ መለሰ በትላንትናው ዕለት በአዲስ አበባ ያቀረበውን አዲስ የስታንድ አፕ ኮሜዲ ዝግጅቱንና ቀደምት ስራዎቹን እናስቃኛቸዋለን። በእስራኤል የሚገኘው የዴር ሱልጣን ገዳምን ለመታደግ የተቋቋመው ኮሚቴ በአሜሪካ ስላካሄደው ውይይት የተጠናቀረ ዘገባም አለን። እነዚህን ዝግጅቶቻችንን በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ማድመጥ ትችላላችሁ። የራዲዮ ስርጭታችን አዲስ አበባ በሚገኘው ኢትዮ ኤፍኤም 107.8 ይደመጣል። ያመቻችሁን አማራጭ ተጠቀሙ። ስርጭታችንን በሳተላይት የምትከታተሉ ደግሞ በአረብ ሰዓት በበድር 4 በ11996 ሜጋሄርዝ DWA 226 ዲግሪ ኢስት ሆሪዞንታል ላይ ታገኙናላችሁ። በናይል ሳት 201 በ11976 ሜጋሄርዝ DWA 27 ዲግሪ ዌስት ቨርቲካል ላይ እንገኛለን። ስርጭታችን በቀጥታ ከድረገጻችን ወይንም DW አማሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም መከታተል ይቻላል። የቀጥታ ስርጭታችን በፌስቡክም ይተላለፋል። DW አማሪክ ብላችሁ ፈልጉን። አሁን ወደ ምሽቱ የዜና አወጃ ወስዳችኋለሁ። እሸቴ በቀለ ተዘጋጅቷል። የDW ዜና። በመጀመሪያም ዋና ዜና። ኢትዮጵያ በከፊል ለሽያጭ ካቀረበቻቸው የመንግስት የልማት ድርጅቶች በግዢ እስራኤላውያን ባለውረቶች ይሳተፋሉ የሚል ተስፋ እንዳላቸው ጠቅላይ ሚኒስትር አብይ አህመድ ተናገሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኦሮሚያ ቤተ ክህነት ጽሕፈት ቤት ለማቋቋም ለቀረበው ጥያቄ ቅዱስ ሲኖዶስ በ30 ቀናት ውስጥ መልስ እንዲሰጥ አደራጅ ኮሚቴው ጠየቀ። ሳውዲ አረቢያ መራሹ ግብረ ኃይል በደቡባዊ የመን ደሃማር ግዛት በአንድ እስር ቤት ላይ በፈጸመው የአየር ድብደባ ከ100 በላይ ሰዎች መገደላቸውን ዓለም አቀፉ የቀይ መስቀል ኮሚቴ አስታወቀ። ዜናው በዝርዝር። ኢትዮጵያ በከፊል ለሽያጭ ካቀረበቻቸው የመንግስት የልማት ድርጅቶች በግዢ እስራኤላውያን ባለውረቶች ይሳተፋሉ የሚል ተስፋ እንዳላቸው ጠቅላይ ሚኒስትር አብይ አህመድ ተናገሩ። በዛሬው ዕለት ለስራ ጉብኝት ወደ እስራኤል ያቀኑት ጠቅላይ ሚኒስትሩ ከእስራኤል አቻቸው ቤንጃሚን ኔታንያሁ ጋር ተገናኝተው ተወያይተዋል። ሁለቱ መሪዎች በጋራ በሰጡት ጋዜጣዊ መግለጫ ጠቅላይ ሚኒስትር አብይ ቢሾፍቱ አቅራቢያ በተከሰከሰው የኢትዮጵያ አየር መንገድ አደጋ ሕይወታቸውን ላጡ 3 እስራኤላውያን፣ በአፋር ክልል በጉብኝት ላይ ሳለች ለሞተችው ተማሪና በእስራኤል የኢትዮጵያ አይሁዳውያን ለተቃውሞ አደባባይ በወጡበት ወቅት በፖሊስ ለተገደለው ሰለሞን ተካ ሐዘናቸውን ገልጸዋል። ሁለቱ አገሮች ረዥም ዘመናት ያስቆጠረ ግንኙነት እንዳላቸው የተናገሩት ጠቅላይ ሚኒስትር አብይ ስልታዊ ወዳጅነታቸው ከእንግዲህ እርሳቸው ቁልፍ ባሏቸው የሥራ ዘርፎች ላይ ሊያተኩር እንደሚገባ ገልጸዋል። The overall relation between Ethiopia and Israel የኢትዮጵያና የእስራኤል አጠቃላይ ግንኙነት በዘመናዊ ግብርናና መስኖ፣ የኢንፎርሜሽን ቴክኖሎጂ፣ የጤናው ዘርፍና ቱሪዝም ላይ ሊያተኩር ይገባል ብዬ አስባለሁ። በኢትዮጵያ የግሉ ዘርፍ የበለጠ እንዲሳተፍ የቢዝነስ ከባቢውን ለማስፋት ትኩረት ሰጥተናል። በዚህ ረገድ በተጠቀሱ ቁልፍ ኢንዱስትሪዎችና በከፊል ወደ ግሉ ዘርፍ ለማዛወር በከፈትናቸው የቴሌኮም፣ የበረራ አገልግሎት፣ ሎጂስቲክስ እና ኢነርጂ ዘርፎች የእስራኤል ባለውረቶች እንደሚሰማሩ ተስፋ እናደርጋለን። Logistics and energy, which we have opened up for partial privatization. ከዚህ ቀደም ከጠቅላይ ሚኒስትር አብይ ጋር በስልክ በርካታ ንግግሮች እንዳደረጉ ያስታወሱት ቤንጃሚን ኔታንያሁ በበኩላቸው ጠቅላይ ሚኒስትሩ ስልጣን ከያዙ በኋላ በአፍሪካ ጠቃሚና ተጽዕኖ ፈጣሪ ሆነዋል ሲሉ አሞግሰዋል። የእስራኤልና የኢትዮጵያ የንግድ ልውውጥ $300 ሚሊዮን ብቻ ነው ያሉት ጠቅላይ ሚኒስትር ኔታንያሁ 10 እጥፍ ያድጋል የሚል እምነት እንዳላቸው አስረድተዋል። ንግድና መዋለ ነዋይን ስለማሳደግ እንወያያለን። በተለያዩ ዘርፎች በተለይም በጸጥታና በቴክኖሎጂ፣ በግብርናና በውሃ አጠቃቀም እንዴት መተባበር እንዳለብን እንነጋገራለን። ልምዶቻችንን እንዳጋር ለማጋራት ዝግጁ ነን። ብዙ እስራኤላውያን ወደ ኢትዮጵያ አምርተው በእናንተ ህልምና በእናንተ ራዕይ መዋለ ነዋይ እንዲያፈሱ እንሻለን። ምክንያቱም ይሳካል ብለን እናምናለን።
because we believe it can be realized. ቤንጃሚን ኔታንያሁ የእስራኤል ባለወረቶች በኢትዮጵያ ገበያ እንዲሰማሩ አበረታተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኦሮሚያ ቤተ ክህነት ጽሕፈት ቤት ለማቋቋም ለቀረበው ጥያቄ ቅዱስ ሲኖዶስ በ30 ቀናት ውስጥ መልስ እንዲሰጥ አደራጅ ኮሚቴው ጠየቀ። በሊቀ አእላፍ ቀሲስ በላይ መኮንን የሚመራው ኮሚቴ በዛሬው ዕለት በሰጠው ጋዜጣዊ መግለጫ የቤተ ክርስቲያኒቱ ቅዱስ ሲኖዶስ በኦሮሚያ ክልል ቤተ ክህነት እንዲቋቋም ከፈቀደ የሰው ኃይል አመዳደቡና አፈጻጸሙ አደራጅ ኮሚቴና ጠቅላይ ቤተ ክህነት በጋራ ያከናውኑታል ብሏል። አደራጅ ኮሚቴው በዛሬው ዕለት ባለ 6 ነጥብ የአቋም መግለጫ አውጥቷል። አደራጅ ኮሚቴው አንድ ቅዱስ ሲኖዶስ፣ አንድ ፓትርያርክ፣ አንዲት ቤተክርስቲያን የሚል እምነት እንዳለው የገለጸው በሊቀ አእላፍ ቀሲስ በላይ መኮንን የተነበበው የአቋም መግለጫ ሌላ ሕገ ቤተክርስቲያን ወይም ሌላ ቃለ አዋዲ ማውጣት አያስፈልግም ብሏል። ኮሚቴው ለቀረበው ጥያቄ በ30 ቀናት ውስጥ ምላሽ ካልተሰጠ አስፈላጊውን እርምጃ እንደሚወስድ ገልጿል። ከላይ በተጠየቀው መሰረት ቅዱስ ሲኖዶስ ምልዓተ ጉባኤው ተሰብስቦ የማይወስን ከሆነ የቤተ ክርስቲያኒቱን ችግር ለመፍታት የተበተኑ ምዕመናንን ወደ እናት ቤተ ክርስቲያናቸው ለመመለስ እንዲሁም በጉጉት የሚጠበቀውን በብዙ ሚሊዮን የሚቆጠር አማኞች ፍላጎትን መሰረት በማድረግ አስፈላጊ እርምጃ የምንወስድ መሆኑን እናሳውቃለን። አደራጅ ኮሚቴው ሊወስድ የሚችለው አስፈላጊ እርምጃ ምን እንደሆነ ያለው ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኦሮሚያ ክልል የቤተ ክህነት ጽሕፈት ቤት ለማቋቋም ጥያቄ ያቀረበውን አደራጅ ኮሚቴ እንቅስቃሴ ተቃውማለች። ቤተክርስቲያኒቱ በጠቅላይ ቤተ ክህነት ምክትል ስራ አስኪያጅ ርዕሰ ደብር መሐሪ ኃይሉ በኩል ከዚህ ቀደም አደራጅ ኮሚቴው የኦሮሚያ ቤተ ክህነት ጽሕፈት ቤት ስለማቋቋም የሰጠው መግለጫ ከኢትዮጵያ ኦርቶዶክስ ቤተክርስቲያን እውቅና ያልተሰጠው በመሆኑ የሚመለከተው የመንግስት አካል ድርጊቱን እንዲያቆምልን ስትል ጠይቃለች። አደራጅ ኮሚቴው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በክልል የተደራጀ ቤተ ክህነት ስለሌላት የምዕመናን ቁጥር ቀንሷል፣ በክልል ደረጃ መብቷን የሚያስከብርላት አልተገኘም፣ ክብሯንም አታለች ብሏል። ይህ ዶይቼ ቬለ ነው። ሳውዲ አረቢያ መራሹ ግብረ ኃይል በደቡባዊ የመን ዳሃማር ግዛት በአንድ እስር ቤት ላይ በፈጸመው የአየር ድብደባ ከ100 በላይ ሰዎች መገደላቸውን ዓለም አቀፉ የቀይ መስቀል ኮሚቴ አስታወቀ። የየመን መንግስት ባለስልጣናት ቀደም ብለው በአየር ድብደባው በትንሹ 52 ሰዎች መገደላቸውን አስታውቀው ነበር። የዓለም አቀፍ ቀይ መስቀል ኮሚቴ የየመን ኃላፊ ፍራንዝ ራውከንሽታይን ከ100 በላይ ሰዎች ተገድለዋል የሚል ግምት አለን ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። በሁቲዎች የሚመራው የጤና ጥበቃ ሚኒስቴር እንዳለው በአየር ድብደባው ከ60 በላይ ሰዎች ተገድለዋል፣ በርካታ ሰዎችም ቆስለዋል። የየመን ባለስልጣናት እንዳሉት የአየር ድብደባው የሁቲ አማጽያን እንደ እስር ቤት በሚጠቀሙበት ዩኒቨርሲቲ ላይ ያነጣጠረ ነው። ቀይ መስቀል አስቸኳይ የሕክምና ግብዓቶች ወደ አካባቢው መላኩን ገልጿል። የጀርመኑ ፕሬዝዳንት ፍራንክ ቫልተር ሽታይንማየር በናዚ ተፈጽሟል ላሉት ጭቆና ፖላንድ ለሀገራቸው ይቅርታ እንድታደርግ ጠየቁ። ሽታይንማየርና ሌሎች የዓለም መሪዎች ደም አፋሳሹ ሁለተኛው የዓለም ጦርነት የተቀሰቀሰበትን ዕለት ለመዘከር ዛሬ በፖላንድ ተሰብስበዋል። ፕሬዝዳንቱ በፖላንድ ዋና ከተማ ዋርሶ በተከናወነ የመታሰቢያ ስነ ስርዓት ላይ ባደረጉ ንግግር የአገሪቱ ዜጎች ለነጻነታቸው መዋጋታቸውን መለስ ብለው አስታውሰው ለጀርመን ታሪካዊ ጥፋት ይቅርታ ጠይቃለሁ ብለዋል። የፖላንዱ ፕሬዝዳንት አንድሬ ዱዳ በበኩላቸው በናዚ ትመራ የነበረችው ጀርመን በአገራቸው ላይ የፈጸመችውን ጥቃት ፍጹም አረመኔያዊ ብለውታል። ፖላንድ በሁለተኛው የዓለም ጦርነት የከፋ ጉዳት ደርሶባታል። በጦርነቱ ወደ 6 ሚሊዮን ዜጎቿ ያለቁ ሲሆን ግማሽ ያክሉ አይሁዳውያን ነበሩ። ጦርነቱ የተጀመረው በጎርጎሮሳዊው አቆጣጠር መስከረም 1 ቀን 1939 ዓ.ም የጀርመን አየር ኃይል የፖላንዷን ቪሉኒያ ከተማ ከደበደበ በኋላ ነው። የሊባኖሱ ሂዝቦላህ የእስራኤል ወታደራዊ ተሽከርካሪዎችን ማውደሙን አስታወቀ። በኢራን ይደገፋል የሚባለው ሂዝቦላህ ታጣቂዎቹ እስራኤል ከሊባኖስ በምትዋሰንበት ድንበር አቅራቢያ በፈጸሙት ጥቃት በወታደራዊ ተሽከርካሪዎች ውስጥ የነበሩ ሰዎች መገደላቸውንና መቁሰላቸውን በዛሬው ዕለት ገልጿል። የእስራኤል ጦር ከሊባኖስ በተተኮሱ ጸረ ታንክ ሚሳኤሎች ጥቃት መፈጸሙን አረጋግጧል። እስራኤል የአገሯ ጦር ኃይል የአጸፋ እርምጃ መውሰድ መጀመሩን ባወጣችው መግለጫ አስታውቃለች። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ
ኢትዮጵያ በከፊል ለሽያጭ ካቀረበቻቸው የመንግስት የልማት ድርጅቶች በግዢ እስራኤላውያን ባለውረቶች ይሳተፋሉ የሚል ተስፋ እንዳላቸው ጠቅላይ ሚኒስትር አብይ አህመድ ተናገሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኦሮሚያ ቤተ ክህነት ጽሕፈት ቤት ለማቋቋም ለቀረበው ጥያቄ ቅዱስ ሲኖዶስ በ30 ቀናት ውስጥ መልስ እንዲሰጥ አደራጅ ኮሚቴው ጠየቀ። ዜናው በዚሁ አበቃ። ጤና ይስጥልኝ።